ቴሌግራም ላይ እንገባለን። አዲስ አበባ ሰርች እናደርጋለን። አዲስ አበባ ይኸው እዚህ ጋር እኔ አለ ፊት ለፊት ነው ያለው። እሺ ከዛን እዚህ ጋር ሊንኩ አለች ማለት ነው። ይታያል። ቤተሰቦችን እዚህ ጋር ክሊክ እናደርጋለን። ሌትስ ጎ ክሊክ እዚህ ጋር እናደርጋለን። እሺ ክሊክ ስናደርግ ቀጥታ ወደ ልዩ ሀብ ይወስደናል ማለት ነው። ልዩ ሀብ .com ማለት ይቻላል። አሁን እንደዚህ ነው ኢንተርፌሱ። ከዛን ቀጥታ እኔ ኢኮኖሚክስ ባችላር ዲግሪ ስለሆነ ወደ ባችላር ዲግሪ ኢኮኖሚክስ ሄዳለሁ ማለት ነው። እናንተ የራሳችሁ የምትመዘገቡበት የትምህርት አይነት ለመሄድ ነው። እሺ እኔ በራሴ ነው ማሳያችሁ ማለት ነው። ኢኮኖሚክስ እስካሁን ማስተርስ ነው። እኔ ደግሞ በባችላር ነው መዝገብ የምፈልገው። እዚህ ጋር እያንዳንዱን ያሳያል ማለት ነው። እዚህ ጋር አሁን ፊዚካል ቲቸር 9 አፕ ቱ አም ሶሪ ፊዚክስ ቲቸር ፍሮም 9 አፕ ቱ 12 ይላል። ኤምኤስሲ ነው የምለው። ከላይ ራሱ ሪሱ ያሳያል። ወረድ ስትሉ ምን ያሳያል ማለት ነው። ማስተርስ እዚህ ጋር ክብ አድርጌ ያሳየው ይሻላል። እሺ እዚህ ጋር ርዕሱን ማለት እናንተ ይኸው እዚህ ጋር እችን ከዚህ እንጀምራለን። የአንድ ሰው መመዝገቢያ ከዚህ ነው የሚጀምረው። ፊዚክስ ቲቸር 9 አፕ ቱ 12 ኤምኤስሲ ይላል። እችን ያያችሁ ማለት ነው። እሺ ከዛን እዚህ ጋር ሲመጡ ማስተርስ ይላል፣ ፊዚክስ ይላል፣ ቲቺንግ ይሄን ካየን በኋላ እናደርጋለን። ቀጥታ እዚህ ጋር ቪው የሚል አለ ማለት ነው። ቪው ዲቴይሉን ማለት ምንድን ነው የሚያስፈልገው ክራይቴሪያ የሚለው ማየት ነው። ከዛም ስጨርሱ የራሳችሁን ይገባኛል ብላችሁን ትስትሉ እዚህ ጋር አፕላይ ናው የሚለው ላይ መግባት ነው። ቀጥታ የራሴ ላይ እንሄዳለን። እሺ የራሴን አብረን እንሄዳለን። ወደ መጨረሻ አካባቢ ነው ያለው። እሺ ይቅርታ ቤተሰብ የኔ መጨረሻ ላይ ስላለኝ ነው። ያው እዚህ ጋር ትንሽ ያስቸገረን ስለነበር እንደዚህ አይነት አስቸጋሪ ነገር የሚያጋጥማቸው ሰዎች በቀላሉ እንዲረዱ ለማለት ነው። ምንም ለኔ የሚጠቅመው ነገር የለም። በቃ ጀስት ፎር ሰፖርቲንግ በሚለው ነው። እሺ መጨረሻ ላይ ነው ያለው። ኢኮኖሚክስ ቲቸር አግኝቻለሁ ማለት ነው። ሰው የኔ መሆኑን እንዴት ነው ያረጋገጥኩት? የኔ መሆኑን ያረጋገጥኩት እዚህ ጋር ኢኮኖሚክስ ቲቸር ዲግሪ ይላል ማለት ነው። ዲግሪ ዘን ባችለር እዚህ ጋር እንደገና ያረጋግጣል ኢኮኖሚክስ ቲቸር። ስለዚህ ይሄ እኔ ነው ማለት ነው። ቀጥታ ምንድነው ማድረግ ያለብኝ? ክራይቴሪያው እኔ ትላንት ስላነበብኩኝ ዝም ብዬ ለእናንተ ክራይቴሪያውን ስነካ ቪው ዲቴይል የምለው ነው። ይሄው መስፈርቶቹ እንዳለ ምን ማድረግ እንዳለብን፣ ሌቭሎቹን ፒጂዲቲ መኖር እንዳለበት፣ አፕላይ ፊልድ ዲግሪ ፒጂዲቲ መኖር ያለበት ወይም ፖስት ግራጁዌት ዲፕሎማ ኢን ቲቺንግ ወይም በዲፕሎማ ቲቺንግ ባክግራውንድ ያለበት ሰው ከሆነ ፒጂዲቲ ላይ ይታይ ይችላል። ስለዚህ ምንድነው የምታደርጉት ወገን? አፕላይ ያልሆናችሁ ከዲፕሎማ አፕግሬድ ያደረጋችሁ ከሆነ የዲፕሎማ ዶክመንታችሁን አታች ማድረግ አለባችሁ እሱ ላይ ማለት ነው። ስትለቁ ደግሞ በወርድ አይደለም ወደ ፒዲኤፍ ፋይላችሁ መቀየር አለባችሁ። እሺ ይህን ይመስላል እንግዲህ ሃይላይት ነው። ሙሉ ማንበብ ትችላላችሁ። እኔ ስላነበብኩኝ ይኸው እዚህ ጋር መስፈርቶቹ አሉ። ይህ ማስታወቂያ ከወጣበት ጊዜ አነስቶ ለ10 ተከታታይ ቀናት በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የሚለቀቀው ሊንክ መመዝገብ ትችላላችሁ ይላል። ሁለተኛ ስትመዘገብ የትምህርት ማስረጃውንና እንዲሁም በአገልግሎት ለምትወድሩ የ3 ወር ማለት ነው። ከ3 ወር በፊት ስታስከለቀቃችሁ ላሽ የለም። በቃ እኔ አሁን የለቀኩት 5 ዓመት 6 7 ዓመት ሆኗል። ስለዚህ እኔ የመንግስት ትምህርት ቤት ሰርቼ ነበር። አሁን ቫሊ የለም ማለት ነው። አሁን ግል ላይ ነው የምሰራው። ስለዚህ እኔን አይመለከተኝም ማለት ነው። በስራ ልምድ እንደምለው ግን መንግስት ላይ የሰራችሁ ከ3 ወር ወዲህ እንትን ማለት የምትችሉት ስራ ልምዳችሁ ማስገባት ትችላላችሁ ማለት ነው። ሶስተኛ ማንኛውም ተወዳዳሪ የስራ ልምድ ማቅረብ የሚችለው ከቅድመ አንደኛ ደረጃ እስከ 12ኛ ክፍል ባለው የመንግስት ትምህርት ቤቶች ብቻ ሲሆን የግል የሚስዮን የስራ ልምድ የማይያዝ መሆኑን እናሳውቃለን አለን። እኔም ግል ላይ ስለምሰራ አይያዝም ማለት ነው። አራተኛ ማንኛውም ተወዳዳሪ ስምና መረጃ በኦንላይን ስሞላ በእንግሊዝኛ ብቻ መሆን አለበት። በአማርኛ እንዳሞሉ በኋላ ክሬስ ታደርጉ ማለት ነው። አምስተኛ አንድ ተወዳዳሪ ከአንድ ትምህርት አይነት ውጪ በተደጋጋሚ የተመዘገበ ያለምንም ቅድመ ሁኔታ በቀጥታ ከውድድር ውጪ ይሆናል። አሁን የተመዘገበ ያለ በሊንክ ስለሆነ ማለት ነው። እሱ ይሄ አፕሊኬሽኑ ለይቶ ስለሚያወጣ እንዳትሸውዱ። እኔ አሁን እንግሊዝኛ አለኝ ዲፕሎማ፣ ኢኮኖሚክስ ዲግሪ አለኝ። ሁለቱም ላይ መዘገብ አለብል። ሁለቱንም ዲስኳሊፋይ ነው መሆኑ ማለት ነው። ስለዚህ በአንዱ ብቻ መዝገብ ነው
ይሆነኛል ለምትሉት ይመርጣችሁ ነው። ኢኮኖሚክስ ነው የመረጥኩት። እሺ ስድስተኛ የሁለተኛ ዲግሪ ተመራቂ በ0 ዓመት ሳይሆን እስከ መምህር ደረጃ እድገት መሰላል ብቻ መወዳደር የሚችሉ መሆን። ዲግሪ ሁለተኛ ዲግሪ ማስተርስ ያላችሁ ሰዎች በ0 ዓመት አይቻልም። ከ8 ዓመት በላይ መስራት አለባችሁ ማለት ነው። በ0 አይቻልም። ባችለር ዲግሪ ከሆነ ይቻላል። ሰባተኛ ነው የመጨረሻ የመረጃ ማጣሪያ ፈተና ጊዜ በዚህ ድረገጽ የሚገለጽ ይሆናል። እሱን ተውትና ዳይ ቀጥታ ወደ እንትን እንገባለን ማለት ነው። እሺ አፕላይ እንገባለን። እሺ አፕላይ ና የምትለው እዚህ ጥግ ላይ ያለች እዚሽ ጋር አፕላይ ናው አሁን እንድንመዘገብ ነው ማለት ነው። ከዛ በፊት እስቲ እኔ እንትን ብያለሁ እንደ እኔን አስገብቻለሁ፣ የዲፕሎማውንም አስገብቻለሁ። አሁን ምንድነው የምናደርገው? እዚሽ ጋር ነው አሁን ቻሌንጅ ያለው። እዚሽ ጋር ነው የምነካ አዲስ ክሬት ልናደርግ ስለሆነ ሎጊን አንልም። እዚሽ ጋር ሎጊን የሚል አለ። ሎጊን ምንድነው የምናደርገው? መጀመሪያ ክሬት አድርገን ስማችን፣ ዩዘር ኔሙን፣ ፓስወርድ መጀመሪያ አስገብተን ሁለተኛ ኮንፊርም አድርገን ካበቃም በኋላ እና ወደ ኢሜይላችን ምንድነው እንትን መምጣት ኮንፊርሜሽን ኮድ መጥቶ እሱን ድጋሚ 6 ዲጂቱን ካስገባን በኋላ ነው እዚህ ሁለተኛ ላይ እዚሽ ጋር ሎጊን ድጋሚ ገብተን ነው የምንመዘገበው። ዳይሬክት እዚህ መመዝገብ አይቻልም። ልክ ክሬት አድርገን ከጨረስን በኋላ እዚህ ጋር ኢሜይልና እንትን እናስገባለን። እዚህ ጋር ፓስወርዳችንን መጀመሪያ እዚህ ጋር ክሬት ያደረግነውን አስገብተን ሎጊን እናደርጋለን ማለት ነው። እሺ አሁን ቀጥታ ወደ ክሬት ነው የምንገባ። ክሬት እሺ እዚህ ጋር ምንድነው ሁለት ምርጫ አለ። በስልክም ማድረግ ትችላላችሁ፣ በኢሜይልም ማድረግ ትችላላችሁ። እኔ ግን በኢሜይል ነው ማድረገው። ሳይን አፕ ዊዝ ዩር ኢሜይል ኦር ፎን ነምበር ይላል። እዚህ ጋር ምርጫ ይሰጣል። ለዚህ ነው እዚህ ሁለት ምርጫ ነው። ኦር ነው እንድ አይደለም። ኦር ማለት ደግሞ አንዱ ምረጥ ነው። እሺ ፈርስት ኔምን ይሄ አውቶማቲካሊ ያስገባል። እኔ ያው ሜል ላይ ስላለ አዲስ አለም አደመ ገብሬ። እሺ ዩዘር ኔም በኢሜይል ነው ማድረገው። ይሄ ኢሜይል አይቶ አስገብቷል። ከዛ ፓስወርድ የማይረሳ ፓስወርድ እንደምታደርጉት 12 ዲጂት እና ከዛ በላይ ሆኖ ካፒታል ሌተር አንድ መግባት አለበት፣ አፐር ኬዝ ማለት ነው። ከዛ ነምበር ታስገባላችሁ። ዋን ካራክተር ማለት ኮከብ መስላል፣ እነዚህ ምልክቶችን አንድ መኖር አለበት 12 ውስጥ እና ሎወር ኬዝ ስሞል ሌተር ማስገባት አለባችሁ ማለት ነው። መልካም እሺ እቺን ኮፒ አድርገን ተመሳሳይ ነው ከላይኛና የታችኛው ተመሳሳይ ነው መሆን ያለበት። እሺ እዚህም ፔስት አደርጋለሁ ማለት ነው። እሺ ይሄው ተመሳሳይ ፓስወርድ ነው ያስገባሁት፣ አደራ እንዳሰርቁ። እሺ ከዛም በኋላ ሬጂስተር እንላለን ማለት ነው። ሬጂስተር ስናደርግ ቀጥታ ምን ያደርጋል? ይሄው እንትን ይመጣል። ሴቭ አድርጎ ቀጣይ አውቶ እንትን እንሞላላችሁ ማለት ነው። ኢሜይል ላይ መግባቱ መጠበቅ አለብን። አሁን ጓደኛዬ ላይ በጣም ነው የቆየው። እኔ ላይ ወዲያ ከገባ አሳያቸዋለሁ። ከሚቆየው ከሆነ በኋላ ስገባ ልክ ለእናንተ ቪዲዮን ማሳያችሁ ይሆናል። ይሄው 106 ምናምን ደቂቃ 10 ደቂቃ መሰለኝ የሰጠኝ 125 ነው የሰጠኝ። አሁን 98 ላይ ደርሷል። 120 ነው የሰጠኝ ሰከንድ ማለት ነው። መጠበቅ ነው እንግዲህ ኢሜይል እስኪገባ ድረስ። እሱ አልገባም። ሚኒስቲ እኔንም እንጠብቃለሁ። በኢሜይል ስለሆነ ወደ ኢሜይል ነው ይታያችኋል። ኢሜይል ላይ ነው። በስልካችሁ ሬጂስተር ካደረጋችሁ ስልክ ላይ ነው። ኢሜይል የሌላችሁ በስልካችሁ አድርጉ። ኢሜይል ያላችሁ ደግሞ በኢሜይል ታደርጋላችሁ ማለት ነው። በጣም ረጅም ሰዓት ነው እንግዲህ ታገሱ። ምንም ማድረግ አይቻልም። እሺ እንዴት እናደርጋለን? አሁን አልመጣም። ልክ ይሄን ሲመጣ 6 ዲጂት 1 2 3 4 5 6 ዲጂት ይመጣል። ቀጥታ ከኢሜይላችን ወይ እዚህ ጋር ያሳያል፣ እንትኑ ላይ ያሳያል። ከዛ እዚህ ጋር ቀጥታ ገብተን ማለት ነው እዚህ አካባቢ ሲገባ ኮፒ ማድረግ ይችል ነበር። ያ ዘገየ። በቃ ለሱ ብቻ አይደለም ለሁላችን ለሁሉም ሰው ነው ማለት ነው የዘገየው። ሰው ስመጣ እዚህ ጋር አስገብተን እስቲ ደቂቃውን እንጨርስ አብረን። አሁን 40 ስልክ ልሞክር። ስልክ አልገባም ብሏል። እሺ ስለዚህ ሪሰንድ ነው ምለው። ሪሰንድ 120 ደቂቃ አሁንም ሰጥቷል። እንደዚህ ያስጠብቃል ማለት ነው። መጣ። ስለዚህ ቤተሰብ በቃ ኮዱ እስኪገባ መጠበቅ ነው። ኮዱ ልክ ገብቶ ካለቀ በኋላ ማለት ነው። ኮዱ መጣ እንዴ? ቆይ እስቲ ሚኒማይዝ አድርገ ሊሞክር መጥቶ ከሆነ ሶሪ መጥቶ ነበር። ወደ እንትን አሁን አያችሁ ወደ ኢሜይል ስገባ አመጣ ላከልኝ ማለት ነው። ስለዚህ ገባለሁኝ እዚህ ጋር መጥቼ ቅድም ከኢሜይል እንትን ያረኩትን ምን ማድረግ ነው? ፔስት ማድረግ ነው ማለት ነው። በቃ ኦልሬዲ ፊኒሽድ። ከዛ ምን እናደርጋለን ማለት ነው። እዚህ ጋር ከእንደገና እንደዚህ ሳበቃ ማለት ነው ሎጊን ነው ምለው። ቤተሰብ እዚህ ጋር
ቅድም ያስገባሁት ኢሜይል አለ፣ ስልካችን ከሆነ ስልካችሁን፣ ከዛን ፓስወርድ ቅድም ያስገባሁት አሁን የመጣልኝ አይደለም የመጣልኝ ለመስማማት ነው። እዚሽ ጋር አስገባለሁ ማለት ነው። ሉክ ኢሜይሉ አውቶ ነው የሚገባ እኔ ይሄው ራሱ በቃ አስገባ ዩዘር ኔም እና እንትን ኢሜይል ኦር ፎን ነምበር። እሺ እስቲ በዩዘር ኔም ይሁን እንደ ይሄ እዚሽ ጋር ለመሸወር ነው እንትን ያለው ኢሜይሉን ነው ማስገባ። እሺ ይሄው ኢሜይልን አስገባው ሎጊን የስ አያችሁ አሁን ምን ማድረግ ይጀምራል ማለት ነው። የሚመዘገብበት ላይ ይወስደኛል ማለት ነው። እሺ አብረን እንሂድ። እሺ ትንሽ በጣም በልኪ ነው ለእያንዳንዱ ሳብጀክት ለየብቻ ለይቶ ስላወጣ በልኪ ነው። ኢትስ ታይም ቴከር በት ምንም ማድረግ አይቻልም። ጀስት አሁን ሬጂስተር ካረኩኝ በኋላ ቀጥታ ወደ ምን ይወስደኛል። ከእንደገና ፋይል ለማስገባት ከእንደገና ያስመርጠኛል ማለት ነው። ቁጥር የለም። ቁጥር ቢኖር ራሱ በቁጥር ስክሮለር ግን ማግኘት እንችል ነበር። ቁጥርም አልሰጡም። ትንሽ አስቸጋሪ አድርገው ነው እንትን ያሉት። ባችላር እሺ እቺ ጋር ናት። እቺ ናት አይደል? እኛ የአዲስ አበባን ባችላር ይሄ ነው አይደለም? ይሄው ባችላር ኮን ቢዝነስ ኤንድ ኢኮኖሚክስ ቢዝነስ ላይ ኢኮኖሚክስ ይላል። ትንሽ አወዛጋቢ ነው። ቤተሰብ እንትን ይላል። እስቲ ቆይ ወርደን ቼክ እናድርገው። ኢኮኖሚክስ ለብቻ ነበር ቅድም። እናንተም ከመመዝገባችሁ ፊት በጥንቃቄ ያስፈልጋል። የማይሆን የሰው ቦታ ላይ ከተመዘገባችሁ በኋላ ዋንስ የእናንተ ኢሜይል በኢሜይላችሁ የሆነ ፊልድ ላይ ከተመዘገባችሁ ድጋሚ ላይ ያስመዘግብ ይችላል ማለት ነው። ስለዚህ በጥንቃቄ ነው። ለዚህ ነው አሁን በደንብ ለይቢም ወርዶ ማለት ነው እንጂ የራሴን ፊልድ አግኝቼ ነበር ቅድም ኢኮኖሚክስ ብቻ ነው ብሎ አሁን ደግሞ ኢኮኖሚክስ ኤንድ ቢዝነስ ኤንድ ኢኮኖሚክስ ይላል። ስለዚህ ያለ ምርጫ እሱ ብቻ ነው ማለት ነው። መለሳለሁኝ። እሺ አይ ትንሽ ነው ያልተመቸኝም፣ በጣም ተንዛዛ። እሺ እስቲ እንግባ። በቃው አሁን ምን ያደርጋል መሰለህ? ፋይል ያስመርጣል። በቃ መዝገብ ይችላል ማለት ነው። ቹዝ ፋይል ይላል እዚህ ጋር ፖዚሽን ላይሰንስ። እቺ የምንድናት? ፖዚሽን ላይሰንስ የሚለው ፕሮፌሽናል ላይሰንስ ኦፕሽን ነው። ላይሰንስ ይሄ ፒጂዲቲ ምናምን ካለክ አንተ የተመዘገብኩ አላ አንተ ላይሰንስ ወስደሃል። ላይሰንስ ማለት ክረምት ላይ ስልጠና የወሰዳችሁ ካላችሁ እሱን ላይሰንስ ማለት ነው። እሱን ማስገባት ትችላለች። እዚህ ጋር የትምህርት ማስረጃችሁን እዚህ ጋር ላይሰንስ ካላችሁ ላይሰንስ ታስገባላችሁ። እዚህ ጋር ፒጂዲቲ አያችሁ፣ በቃ ተበላል። ፒጂዲቲ ዘን እዚህ ጋር ወርክ ኤክስፒሪየንስ ማለት ነው። በቃ 4 መስፈርቶች አሉ ማለት ነው። አሁን እኔ ያለኝ አንድ ነገር ብቻ ነው። እንደ 0 አመት ነው የሚመዘገበው። እስቲ ፋይልን አስገባለሁ። ከፋይል ውጭ ምንም እንደሌለኝ ነው ማቀው። እሺ ፋይል ያስመርጣችኋል። ፋይላችሁን አሪፍ ቦታ አስቀምጡ። ለመምረጥ በጣም አድርጋችሁ ነው። እሺ የኔ ይሄ ይመስለኛል። ከመልቀቃችን በፊት እንትኑን በደንብ ከፍቶ ማየት ያስፈልጋል። አንድ አታች ካደረገ አደረገ ነው። በቃ ጁላይ ሸርቷን ትላንት ነው ሚይዝ አይመስለኝም፣ ግን እንትኑ ፋይሉ በጣም ብዙ ነው። እስቲ ከወሰደ ያው ማክሲመም በጣም ማሳነስ አለብኝ። አሁን እኔ ምንድነው ማድረገው? ቀጥታ ወጥቼ ፋይል ማክሲመም ሌላ ወገን በጣም ማስቸግራችሁ ምንድነው ፋይላችሁ በጣም ብዙ ሜጋባይት ሊሆን ይችላል ማለት ነው። ስለዚህ ሜጋባይት ለመቀነስ ደግሞ ሚኒማይዝ ማድረጊያ እንትን አለ፣ አፕሊኬሽን አለ። እንደዚህ ፋይላችሁ በስቶ 2 ሜጋ 3 ሜጋ ሆኖ የሚያስቸግራችሁ ካላችሁ 0912 09 ልጻፍና መላክ ትችላላችሁ። 200 ብቻ ትከፍላላችሁ። እናስተካክል ይካለው። ፋይላችሁንም እንዲሁ ፒዲኤፍ ላይ መቀየር ይችላል። 09 12 83 34 87 በዚህ ቁጥር በቴሌግራም መላክ ትችላላችሁ ማለት ነው። ወይም ይሄን ስልክ ሴቭ አድርጉና በቴሌግራም መላክ ትችላላችሁ። እዚህ ደውላችሁ ማሳወቅ ትችላላችሁ። ቴንክ ዩ። እሺ አሁን ምንድነው ማድረገው? የኔ ፋይል ይሄው በስቷል። ስለዚህ ምንድነው ፋይል ኤክሰስድ ይላል። ፋይሉ ኤክሰስ ሆኗል። ሃቭ ዩ ሲን ፋይል ኤክሰስድ ዘ ማክሲመም ሳይዝ ኦፍ
2048 ማለት 2048 ማለት ዋይዞ 2000 ማለት 2 ጂቢ ነው። ይኸው 2 ጂቢ እና ስለዚህ የኔ አሁን ወደ 4 ምናምን መሰለኝ ጂቢው እዚህ ጋር ታይጄ ሚኒማይዝ አደርጋለሁ ማለት ነው። ፋይላችሁን አሪፍ ቦታ አስቀምጡ። ለመምረጥ በጣም አድርጋችሁ ነው። እሺ የኔ ይሄ ይመስለኛል። ከመልቀቃችን በፊት እንትኑን በደንብ ከፍቶ ማየት ያስፈልጋል። አንድ አታች ካደረገ አደረገ ነው። በቃ ጁላይ ሸርተዋን ትላንት ነው ሚይዘው አይመስለኝም፣ ግን እንትኑ ፋይሉ በጣም ብዙ ነው። እስቲ ከወሰደ ያው ማክሲመም በጣም ማሳነስ አለብኝ። አሁን እኔ ምንድነው ማድረገው ቀጥታ ወጥቼ ፋይል ማክሲመም ሌላ ወገን በጣም ማስቸግራችሁ ምንድነው ፋይላችሁ በጣም ብዙ ሜጋባይት ሊሆን ይችላል ማለት ነው። ስለዚህ ሜጋባይት ለመቀነስ ደግሞ ሚኒማይዝ ማድረጊያ እንትን አለ፣ አፕሊኬሽን አለ። እንደዚህ ፋይላችሁ በስቶ 2 ሜጋ 3 ሜጋ ሆኖ የሚያስቸግራችሁ ካላችሁ 0912 09 ጻፍና መላክ ትችላላችሁ። 200 ብቻ ተከፍላላችሁ። እናስተካክል ካለው ፋይላችሁንም እንዲሁ ፒዲኤፍ ላይ መቀየር ይችላል። 09 12 83 34 87 በዚህ ቁጥር በቴሌግራም መላክ ትችላላችሁ ማለት ነው። ወይም ይሄን ስልክ ሴቭ አድርጉና በቴሌግራም መላክ ትችላላችሁ። እዚህ ደውላችሁ ማሳወቅ ትችላላችሁ። ቴንክ ዩ። እሺ አሁን ምንድነው ማድረገው የኔ ፋይል ይኸው በስቷል። ስለዚህ ምንድነው ፋይል ኤክሰስድ ይላል። ፋይሉ ኤክሰስ ሆኗል። ሃቭ ዩ ሲን ፋይል ኤክሰስድ ዘ ማክሲመም ሳይዝ ኦፍ 2048 ማለት 2048 ማለት ዋይዞ 2000 ማለት 2 ጂቢ ነው። ይኸው 2 ጂቢ እና ስለዚህ የኔ አሁን ወደ 4 ምናምን መሰለኝ ጂቢው እዚህ ጋር ታይጄ ሚኒማይዝ አደርጋለሁ ማለት ነው። እሺ ፋይል ያስገባሁ ነው ማለት ነው። እሺ ፋይል አብረን እናስገባ። እዚህ ጋር ቀደም ስለበዛ ገብቼ ፋይልን አስተካክዬ ነው የመጣሁት ቀንሼ ማለት ነው። 3.8 ምናምን ሜጋ ነበር። አሁን ወደ 8 ኪሎባይት 800 ኪሎባይት ነው ቀየርኩት። this means less than 1 ጂቢ ማለት ነው። ሰው ዘና ብሎ ያስገባል ማለት ነው። የት ነበር ፋይል የነበረው? ፋይላችሁ የተቀመጠበትን ቦታ ማስተዋል ወይም የሆነ ቦታ ማስቀመጥ አለባችሁ። እኔ በልኪ ነው የኔ ስራ። የሆነ ቦታ ያስቀምጥና እፈልጋለሁ። ዳውንሎድ ውስጥ ነው መሆኑ በእርግጠኛነት። እሺ እፈልጋለሁኝ ማለት ነው። እና ይሄኛው አይደለም። እሺ ፋይልን እስካገኘው ታገሱኝ ወገኖቼ። እቺን ከፍቻ ያለውን ቼክ እናደርጋለን። እዚህ ላይ ይሄው ፋይሉ ገባ ማለት ነው ጽድት ብሎ። ስለዚህ ይህን ፋይል ምን አደርጋለሁ ማለት ነው። ያው አረጋግጫለሁ ከገባ በኋላ ይሄ ነው የኔ ፋይል። አያችሁ ገባ ማለት ነው። ፋይሉ ትንሽ ያስቸጋሪ ጥንቃቄ ይፈልጋል። አዎ እዚህ ጋር ነው ያስገባሁት። ፕሮፌሽናል ላይሰንስ ካላችሁ እዚህ ጋር ማስገባት ትችላላችሁ። ምንም ላይሰንስ የለኝም። ፒጂዲቲ ያለው ደግሞ እዚህ ጋር ፒጂዲቲን ፋይሉን የተጫናችሁ ማስገባት ትችላላችሁ። እንደዚህ ስትሉ ፋይል ይወስዳል። መስኮን በእናት ይቅርታ። ይር ኦፍ ግራጁዌሽን እዚህ ጋር 20 ይር ኦፍ ግራጁዌሽን ግሪጎሪያን ካላንደር ስለሆነ 2025 ነው የተመረ። እሺ ጂፒኤ ስንት ነው? 3.61 ነው የኔ። እሺ ፎን ነምበር ይሄው አውቶ ያመጣል የኔ ማለት ነው። ያ ሁለቱም የኔ ናቸው። ኢሜል ላይ እንትን ላይ ኦንላይን ምሰሩ ከሆነ ያመጣል ማለት ነው። ከሁለቱ እኔ አክቲቭ የሆነው ይሄን መርጣለሁ። እሺ ሰፖርቲንግ ዶክመንት የሚለው ሰርቲፊኬት፣ ፖርትፎሊዮ፣ ሪፈረንስ ኤኒ ዛት ስትሬንግዘን ዩር አፕሊኬሽን። እሺ ምናልባት የሆነ ነገር ስራ ያጠነክራል ብለን የምናስበው እኔ ዝም ብዬ ብልጭ ግን ብገባም ብልጫ ይኖራል። ከሌላ ሰው የተሻለ ነገር ይኖርሃል ማለት ነው። ዶክመንት ኔም፣ ሪኮመንድ ሌተር አስገባለሁ። እሺ ፖርትፎሊዮ፣ ፕሩፍ ኦፍ አድሬስ፣ ላይሴንስ፣ አዘር። እኔ አሁን ሰርቲፊኬት ነው ማስገባ ማለት ነው። እዚህ ጋር ገባለሁኝ። ኦኬ ፒዲኤፍ መሆን አለበት ይላል።
ፋይሉ ፒዲኤፍ መሆን አለበት ይላል። ያልን እንግዲህ ብዙ ስራዎችን ሰርተናል። መጨረሻ ላይ ይቀረ ምንድነው? አድ ዶክመንት ሌላ ነገር ካለኝ ጨምራለሁ። ለምሳሌ እኔ ምን መጨመር ፈልጋለሁ? መጨመር የሚፈልገው አሁን መጨመር ከፈለኩኝ ዶክመንት እዚህ ጋር ሪኮመንዴሽን ሌተር አስገብቻለሁ። ሌላ አሁንም ተጨማሪ ዶክመንት ማስገባት ከፈለኩኝ እዚህ ጋር አድ ብዬ ሄዳለሁ ማለት ነው ወደ ፋይሌ። ይህ ፋይል ካስገባን በኋላ ኔክስት ማለት ነው። ኔክስት ልል ሌላ የሚያመጣ ነገር ምንድን ነው? ሪቪው በቃ የገባውን ነገር ሙሉ ያሳይልናል ማለት ነው። እሺ ኤዱኬሽን ክሬዲንሻሊቲ ይሄ የመጀመሪያ እንትን ነው ማለት ነው። ጂፒያችን ምንድን ነው? ይሄ ዶክመንታችን ከዛ እየተመረቅንበትን ያሳያል። 2025 ጂፒኤ 3.61 ነው ይላል። ስልክ ቁጥር ይሄ ነው ይላል። ማረጋገጫ ነው እንግዲህ። ሪኮሜንዴሽን ሌተር ነው ያስገባሁ ይላል። ጀንደር አየህ፣ ጀንደር አልመረጥኩም፣ ወንድ። እሺ ሌሎች ከቨር ሌተር ፈልጋል አንተ። እሺ ከቨር ሌተር ላዘጋጅ የርኮኝ ነው አሁን። ከቨር እንደዚህ ታደርግና ይኸው አየኸው ፔስት ታደርጋለህ ማለት ነው። አቢሲን ታደርጋለህ ማለት ነው። እሺ ኢሜይሉ ቁጥሮች እንደዚህ ነው የምታደርገው። እንደዚህ ታጠጋጋለህ። በቃ ይኸው እንደምታዩት ይሆናል ማለት ነው። ከቨር ሌተርን አስገብቻለሁ እዚህ። ከቨር ሌተር በጣም በልኪ መሆን የለበትም። የኔ ትንሽ በልኪ ነው። እዚህ የፈለጋችሁት ነገር ኤዲት ማድረግ ይቻላል። በእርግጥ እንትን በሆን ጥሩ ነበር። በቃ ጨረስን ማለት ነው። መጨረሻ ላይ ሳሚት እናደርጋለን። መልካም እድል ለእኔ። ፋይናሊ ሴድ ዋት ዩ አፕላይድ አፕሊኬሽን ሃዝ ቢን ሰብሚትድ ይላል። ቱ ኤምፕሎየር ካን ናው ሪቪው ዘ ኤምፕሎየር ቀጣሪዎች ማለት ካን ናው ሪቪው ዩር አፕሊኬሽን ፎር ወርክ ኤንድ ፕራክቲካል አክቲቪቲ ኤዱኬሽን ቲቸር አክቲቪቲስ ኤዱኬሽን ቲቸር ኦር ዲግሪ ይላል። ቪው አፕሊኬሽን ጆብ። እሺ አሁን ሌላ ሰው የሚመዘገብ ካለ እዚህ ገብቶ ማየት ይቻላል ማለት ነው። አሁን በእኔ አይቻልም በቃ። እሺ አዲስ አለም አደመ ወርክ ኤንድ ፕራክቲስ አክቲቪቲ ፔንዲንግ ነው። በቃ እዚህ የገባ ማየት እንችላለን። አሁን ተቀበለ አልተቀበለ የሚለው ቪው ዲቴይል ኤዲት አፕሊኬሽን ያስደርጋል። መልካም ነው። በቃ እዚህ የገባ ማየት እንችላለን። አሁን ተቀበለ አልተቀበለ የሚለው ቪው ዲቴይል ኤዲት አፕሊኬሽን ያስደርጋል። መልካም ነው። አንተ መልሶ ኤዲት ማድረግም ይቻላል። የሆነ ያበላሸው ነገር ካለ ኤዲት ማድረግ ይቻላል። ይሄ ቆንጆ ነገር ነው። በቃ ይሄው ከእንደገና ምንም ፋይሉ ያስገባችሁት ልክ ካልሆነ መልሶ ማስተካከል ይቻላል ምናምን። በቃ ይሄው ቆንጆ ነው። ያው እኔ ሎርማን ስለሆነ መልሼ እንደነበረ ያደርጋል ማለት ነው። እሺ አለቀ በቃ። ከዚህ በኋላ እድል የለኝም ማለት ነው። የተሰጠው መጠበቅ ነው። ይሄን ይመስላል እንዳለ ስቴፕ ባይ ስቴፕ የገባችሁ ማስተካከል ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ኤኒዌይስ ላይክ፣ ሼር ምናምን ኮሜንት ያደረጋችሁ ታግዙኛላችሁ ያለ ምንም። እኔ ራሱ ፈተና እዚህ ኑሮኝ ይኸው ነገ ፈተና አለኝ 5 ሰዓት። እሱን ቁጭ አድርጌ ነው አሁን ይሄን ትንሽ አታገልና ለምን ሰርቼ እንትናለን ብዬ የለቀኩት። ያው 1-2 ሰው ከተጠቀመ it's enough for me. Thank you for listening. Bye bye.